ገስት ላይ ገብታ የተናገረችው አይደለም ያወራ ነው ሀቂቃ ራሳቶኛ ይወራለን ቆይ በውስጥ ልጨቃጨቃለን ቆጥበውና እኔ እናንተ በውስጥ እናወራለን ተው በቃ ቆይ አላቅም አይሽ አታውቂም ግን በእኛ ሊጠሩ አይችሉም በፍጹም አማን ይቅርታ ሁላችንም ያግባባን ሐሳብን መስል ደግሞ ስለ ሃይማኖት ሊያወራሱ ስለ ብሔር ባይወራ ጥሩ ነው አይደል ኦሮሞዎች ናቸው አማራዎች ናቸው ይሄ ቃልሽ ነው ነገርሽ ይሄ ቃልሽ አናዶኛል ለምንድነው ማናወራው ረሱል ሰለላሁ ዐለይሂ ወሰለም አውስና ኸዝረጅ ብሎ አላስተማሩ እንዴ ለምንድነው ማናወራው ምን ስለሆነ ነው ብሔርተኞች ብሔራቸውን ጠርተን ማናስተምረው ስለዚህ የሆኑ አማራ ግሩፖች ጫካ ገብቶ ሰው ቢገሉ አማራ ገዳይ ነው እንበል እና አይደለም ጨርሰናል ጎንደር ሲገደሉ ከእንትና ከኤርትራ መጥተዋል የሚገድሏቸው አማራ ገዳይ ነው ሲባል አልነበር እንዴ እኔ ራሴ እዛ አካባቢ ያሉት አማራዎች ተጠያቂ ናቸው ብዬ የለ ለምን ተጠያቂ የሚሆኑት አንድ አማራ ግሩፕ ገደለና አማራ እንዴት ነው ተጠያቂ የሚሆነው አማን አንዴ ኦማዮነስ አማን አንዴ ኦማዮነስ አንድ ነገር ልንገርሽ አንቺን ችግር እውነቴን ነው ችግር እኔን ያወራሁት ይሄን ነገር ማለት ነው እሷ ራሷ ችግር ስላለባት ያወራሁት እኔ ነኝ ያልኩበት ምክንያትም አለኝ እነግርሻለሁ አንደኛ አንድ ልጅ ባንቺ የተነሳ ወደ ብሔር ገባልሽ طيب እዚህ ጋር አሁን ያስተላለፍሽ ነው አንቺ የለሽበትም የሌላ ሰው ነው ያስተላለፍሽ ነበር አይደለም ራስሽ ደግሞ ተመጠምሽና ምን አልሽ ራስሽ ተምጥመሽ ምን አልሽው እነዚህ ሰዎች እንደዚህ አይደሉም ማለት ጀመርሽ እነዚህ እንደዚህ አይደሉም ሳይ ኦሮሞ ገዳይ ነው አትበሉ ነው በቃኛ ነው ወክሉም ነው ትክክል ነው ዋዋሰን ያ እህቴ አንድ ነገር ልንገርሽ ኦሮሞ ገዳይ እንዳልሆነ ሁላችንም እናውቃለን አማራ ገዳይ እንዳልሆነ ሁላችንም እናውቃለን እዛ ውስጥ የተሸሸጉ ሌቦች አሉ አይደለም እንዴ የለም ወይስ የለም አይደለም አሉ ታዲያ ይወክሉናል እነሱ ስለዚህ አንቺ እኮ ይዘሽ የመጣሽው ለመሰረት የራስሽን አንቺ የተቆረቆረሽ ሳይሆን የሌላ ሰውን ጥያቄ ነው ይዘሽ የመጣሽው አይደለም እንዴ በአንቺ የተነሳ ምንድን ያልሽ ያም ከሃይማኖት ወጥቷል ነበር ያለችው እኔ አስተካክየው ነው እንጂ ከሃይማኖት አይደለም ስለ ሃይማኖት ማውራት ትቶ ስለ ዘረኝነት ማውራት